በዓለማችን ከሚገኙ ታላላቅ የአውሮፓ ክለቦች መካከል በቅጥያ ስሞቻቸው ብዙ የእግር ኳስ ቤተሰብ የሚያውቃቸው 5 ቡድኖች ይፋ ተደርጓል። ከአምስተኛ እስከ አንደኛ ድረስ ያሉትን ክለቦች ዛሬ እንመለከታለን። ይህ ቪዲዮ ለረጅም ስለሚችል ላይክ፣ ሼር፣ ኮፒ ሊንክ በማድረግ ቪዲዮን ጀምሩ። በአምስተኛ ደረጃነት የተቀመጠው የስፔኑ ኃያል ክለብ የካታሎኑ ክለብ ባርሴሎና ሲሆን ብሉ ግራና የሚል ተቀጥያ ስም ተሰጥቶታል። ይህም በብዙ የእግር ኳስ ደጋፊዎች ዘንድ ይታወቃል ተብሎ በአምስተኛ ደረጃነት ተቀምጧል። አራተኛ ላይ የተቀመጠው የ16 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው ሪያል ማድሪድ ሲሆን ሎስ ሜሬንጌስ የሚል ተቀጥያ ስም ተሰጥቶታል። ይህም በብዙ የእግር ኳስ ደጋፊዎች ዘንድ እንደሚወደድና እንደሚታወቅ ተገልጿል። ይህም ትርጉሙ ጣፋጭ ማለት ነው። በሶስተኛ ደረጃነት የተቀመጠው የአንፊልዱ ክለብ ሊቨርፑል ሲሆን በአንፊልድ የልብ ደጋፊዎች ዘንድ ስም የተሰጠው ሲሆን ዘኮፕ የሚል ተቀጥያ ስም ተሰጥቶታል። ይህም በአንፊልድ ሮድ በርካታ የሊቨርፑል ደጋፊዎች በጩኸታቸው ምክንያት የዚህ ተቀጥያ ስም ተሰጥቷቸዋል። በሁለተኛ ደረጃነት የምንመለከተው የእንግሊዙ አርሰናል ሲሆን ዘገነርስ የሚል ተቀጥያ ስም ተሰጥቶታል። ይህም በአርማው ላይ የሚገኘው የመድፍ ምልክትና በአቅራቢያው በሚኖሩ የጦር መሳሪያ ፋብሪካዎች ምክንያት እንደነበረ ታሪክ ያወሳል። አንደኛ ደረጃነት የተቀመጠው የማንቸስተር ዩናይትድ ተቀጥያ ስም ሲሆን ዘ ሬድ ዴቪልስ የሚለው ተቀጥያ ስም በብዙ የእግር ኳስ ደጋፊዎች ዘንድ ይታወቃል ብሎ አንደኛ ደረጃ ላይ አስቀምጦታል። ዘ ቲያትር ኦፍ ድሪምስ ማንቸስተር ዩናይትድ የ20 ጊዜ የእንግሊዝ ፕሪሚየር ሊግ አሸናፊው በአንደኛ ደረጃነት ተቀምጧል። የእርሶስ ቡድን እዚህ ስም ዝርዝር ውስጥ ተገኝቷል? ካልተገኘ ኮሜንት ላይ ፓርቱት ብለው ይጻፉልኝ።